ተመልካቾቻችን እዚህ እንደምትመለከቱት ማለት ነው የእስቴ ደንሳ ብርጌድ እንዲሁም የጉና ክፍለ ጦር በተባበረ ክንድ እስቴ መካነ ኢየሱስ የመሸገውን አሸባሪ የቤት ዕቃቸውን ጭምር እንደምትመለከቱት ጭነው ወደ ደብረታቦር ለመፈርጠጥ ባደረጉት እንቅስቃሴ ብርጌዱና ክፍለ ጦሩ ባደረገው ከበባና ቀለበት ውስጥ በማስገባት የምታዩትን ተሽከርካሪና አጠቃላይ የቤት ዕቃ ማርኮ ማስቀረት የቻለበት ሂደት ነበር። የመካነ ኢየሱስን ብሎም የእስቴ ወረዳ ህዝብን ሲጨፈጭፍና ሲገል ሲያሰቃይ የኖረው የብልጽግና አሸባሪ ማለት ነው። እንደምትመለከቱት የቤት ዕቃቸው ሳይቀር ማለት ነው በእንደዚህ አይነት መንገድ ጭነው ተሰደው ወደ ደብረታቦር ጉዞ ሲያደርጉ ጀግነው ፋኖ በቁጥጥር ስር በማድረግ እነዚህን ዕቃዎች መማረክና ተሽከርካሪዎች መማረክ የቻለበት ሂደት ነበረ። እንደምትመለከቱት እንግዲህ እነዚህን ተሽከርካሪዎች ከ40 በላይ የሚደርሱ የግል ተሽከርካሪዎችን ጭምር የቤት ሙሉ ዕቃ በመጫን ነው አጠቃላይ ወደ ደብረታቦር ጉዞ ሲያደርግ ጀግነው ፋኖ በመከታተልና በመቆጣጠር ቀለበት ውስጥ በማስገባት እንደምታዩት የቤት ዕቃቸውን ሻንጣቸው ሳይቀር ፍራሻቸውን በእንደዚህ አይነት መንገድ ጭነው በሚጓዙበት ሰዓት ነው በቁጥጥር ስር በማድረግ ይህ እንግዲህ ከወዲያ የምታዩት እስቴ ደንሳ ተራራ ነው። ከእስቴ ደንሳ ተራራ ስር የምትገኘው እቺ የምትመለከቷት እንግዲህ መካነ ኢየሱስ ከተማ ናት። ከዚህ መካነ ኢየሱስ ከተማ ከፍ ብሎ የሚገኘው ማቢ ተራራ ነው። ከዚህ ማቢ ተራራ ነው ለአንድ ዓመት ከ6 ወር መሽጎ የሚገኝበት ጫካ ነው። ከዚህ ጫካ ላይ ከባድ የሆነ ምሽጎችን ሰርቶ በጣም በሚገርም ሁኔታ እኮ ነው የሰራው ቤት እኮ። ይህ ምሽግ እንግዲህ እየጎበኙት የሚገኙ የእስቴ ደንሳ ብርጌድ የህዝብ ግንኙነት የሆኑት ናቸው። እንግዲህ ምሽጉን እንደምታዩት በዚህ መንገድ ገንብቶ ነው ራሱን ሲከላከል የነበረው። ይህንን ምሽግ ነው ለአንዴና ለመጨረሻ ጊዜ የፋኖ አባላት ዙሪያውን በመክበብ ብትንትኑን በማውጣት ለአንዴና ለመጨረሻ ጊዜ የመካነ ኢየሱስን ህዝብ እና የእስቴ ወረዳን ህዝብ ነፃ የወጣበት የካቲት 2 2018 ዓመተ ምህረት ነው። ይህን የምትመለከቱትን ምሽግ ነው እንግዲህ ሰባብሮ ደርምሶ ጀግነው የህዝብ ልጅ የሆነው ፋኖ የእስቴ ወረዳ ሲታፈንና ሲረገጥ የነበረውን ማህበረሰብ ነፃ የወጣበት ቀን ነው። በሰው ቁመት ልክ ወረድ እንግዲህ ተመልከት ነው። አንተ የፎቅ እኮ ነው፣ ፎቅ ቤት እኮ ነው። ይህ እንግዲህ የምትመለከቱት ተሽከርካሪዎች ማለት ነው በአንድ ማደያ ውስጥ በማድረግ የእስቴ ወረዳ መካነ ኢየሱስ ላይ መሽጎ የነበረው አመራር እኒህን ተሽከርካሪዎች ሲጠቀም ከጥቅም ውጭ በማድረግ በእንደዚህ አይነት መንገድ ከዚህ ከሚታየው መጋዘን ላይ ከዝነው አጠቃላይ እነዚህን ተሽከርካሪዎች ከጥቅም ውጭ እንዲሆኑ አድርጎ እኔ ካልበላሁት በሚል በእንደዚህ አይነት መንገድ እነዚህን የህዝብ ሰጭ አገልግሎት የሚሰጡ ተሽከርካሪዎችን በእንደዚህ አይነት መንገድ አባክነውና አውድመው አጠፋፍተው ነው እስቴ ወረዳ መካነ ኢየሱስ ከተማን ሲለቁ የሄዱት። ይህ አሸባሪ እንግዲህ ይህን ማደያ ይጠቀምበት የነበረው በቀጥታ ምግብ እያበሰለ ከዚሁ እያደረ እየተኛ የሚገኝበት ቦታ ነው። እንግዲህ ይሄን እንደምትመለከቱት ምግብ እያበሰለ ይጠቀምበት የነበረው እንደ ቢሮም አድርገው ይጠቀሙበት የነበረ ቦታ ነው። አጠቃላይ በእንደዚህ አይነት መንገድ ይህ የሚተኙበት ፍራሻቸውና አልጋቸው በእንደዚህ አይነት መንገድ ይጠቀሙበት የነበረ
የማደያ እንደ መኖሪያ ቤትም እንደ ቢሮም አድርገው ይጠቀሙበት የነበረው ቦታና ቤት ነው።